ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። እኔ አይናለም ምስጋናው እባላለሁ። ይህ ጤናው በቤቱ የተሰኘው የዩቲዩብ ቻናሌ ነው። በዚህ የዩቲዩብ ቻናል በተለይ ለሴቶች አዲስ ነገር ይዤላችሁ መጥቻለሁ። ይህም ምንድነው? ውፍረት እንዴት ነው የምንቆጣጠረው? ከወፈርንስ እንዴት ነው የምንቀንሰው? ምንድነው ማስተካከል ያለብን? እኔ ከህይወቴ ልምድ ይዤላችሁ መጥቻለሁ። በዚህ የዩቲዩብ ቻናሌ ላይ አዲስ ነገር ይዤላችሁ የመጣሁት የአኗኗር ዘይቤያችን እንዴት ነው ማስተካከል ያለብን፣ በወሊድ ምክንያትስ የመጣ ውፍረት እንዴት ነው የምንቆጣጠር፣ እንዲሁም ደግሞ በሆርሞናል ቼንጅ የሚሆን ብቻ ውፍረትን እንዴት መቆጣጠር እንችላለን የሚለውን የተለያየ ርዕሶች ይዤላችሁ መጥቻለሁ። ከህይወት ልምዴ ነው የማካፍላችሁ። እኔ የስፖርት ባለሙያም አይደለሁም ኒውትሪሽኒስትም አይደለሁም እና ከዛ ግን እኔ ካሳለፍኳቸው ጥሩ ነገሮች ከእንደገና ስህተቶቹ ተዘርዝረው አያልቁምና ከነሱ እያንዳንዱን እንዴት ነው ያሳለፍኳቸውን ወደ መጥፎ ነገሮች ወደ ጥሩ እንዴት እንደቀየርኳቸው እና በ8 ወር ውስጥ 26 ኪሎ ነው የቀነስኩና ይሄንን 26 ኪሎ ለመቀነስ ያረግኩትን ውጣ ውረድ እጽፍላችኋለሁ፣ እንዲሁም አስቀምጥላችኋለሁ። በቪዲዮም በፎቶም ስላለኝ መረጃው አስቀምጥላችኋለሁ። እና ውፍረት ለምንድን ነው የምንቀንሰው? ውፍረትስ እንዴት ይመጣል? የምንለው አብዛኞቻችን ሴቶች የሚመጣብን ወይ በሆርሞን ችግር ነው፣ ካለዛም በወሊድ ምክንያት ነውና ያው ስንወልድ አራስ ቤት ይታወቃል። አጥሚቱ፣ ገንፎ ከእንደገና የተለያዩ የተቁላሉ ምግቦች አሉና እነዛ የተቁላሉ ምግቦች ደግሞ ወደ ውፍረት ያመጣል። ከእንደገና ደግሞ እንቅልፍ ራሱ ማጣት፣ ጭንቀት እንጨነቃለን። ልጃችን እንዴት ሆነ? በተለይ አዲስ እናቶች ከሆነ ጭንቀታችን ይጨምራል። ልጃችን እንዲህ ያልሆነ ብቻ በተለያየ በልጆቻችን ዙሪያ ጭንቀታችን ይጨምራል እና ያ ጭንቀት ደግሞ ኮርቲሶል የተሰኘ ሆርሞን ያመነጫልና በዛ እንጨነቅ ያ ሆርሞን ሲመሰረት ሆዳችን አካባቢ እንደምታዩት ሆዳችን አካባቢ ፋት ይከማቻል። በዛ ምክንያት ደግሞ እሱ ውፍረታችን ራሱ ሌላ ጭንቀት ፈጥሮብን ውፍረት መጨመር እንመጣለን እና ያንን ውፍረት መጨመር እንዴት ነው መከላከል የምንችለው? ከእንደገና እንዴት ነውስ ወደ ኖርማል ህይወታችን የሚለውን መጀመሪያ አኗኗር ዘይቤያችንን ማስተካከል ነው። የምንመገበው ምግብ፣ ውሃ በደንብ መጠጣት፣ ከእንደገና ደግሞ የተጨማሪ የፕሮቲን ይዞቶች ያላቸውን ምግቦችን በመመገብ የአኗኗር ዘይቤያችን በማስተካከል የተለያዩ ስፖርቶች፣ እንቅስቃሴዎች ቤታችን ውስጥ የሚሆን አራስ ቤት ሆነን ዊዛውት ማቴሪያል የሚሰሩ የተለያዩ ስፖርቶች አሉ። እነሱን በመስራት ወክ ማድረግ ራሱ አንደኛ ንጹህ አየር ሪፍሬሽ አይምሯችን ሪፍሬሽ እንዲሆን ኒው ኢሜጅ እንዲፈጥርብን ያደርጋል። በተጨማሪ ደግሞ ኢቨን ካልቻል መውጣት ካልቻል ራሱ ቤታችን ውስጥ ስኳት ምናምን የተለያዩ ስፖርቶች አሉ ዊዛውት ማቴሪያል የሚሰሩ እነሱን እየሰራን ከልጃችን ጋር ራሳችንን ጤናችን ጠብቀን ህይወታችንን፣ ቅርጻችንን፣ ጡንቻችንን መገንባት እንችላለን እና በዚህ ዙሪያ የተለያዩ ቪዲዮዎች ራሴ ይዤላችሁ መጥቻለሁ። ውፍረታችሁ በአንድ ጀንበር እስካልመጣ ድረስ አሁንም ደግሞ የእናንተ መክሳት የእናንተ ወደ ኖርማል ህይወት በአንድ ጀንበር አይመለስም እና አመጋገባችሁን የአኗኗር ዘይቤያችሁን አስተካክላችሁ ወደ ውፍረት መቀነስ ትመጣላችሁ እና እኔ እንዳልኳችሁ ከ83 ኪሎ በወለድኩኝ በ3 ወሬ ነው የገባሁት እና ልክ በቃ ኢሚዲየትሊ 3 ወሬ ሲሆን ወደ ውሳኔ ነው ያደረኩት። ምክንያቱም ረጅም መንገድ ሲሄድ በጣም ነው መተንፈስ የሚከብደኝ። ትንሽዬ መንገድ ተራራ ሆና ነው የምትታየኝ እና ከእንደገና በቃ ራሴን ጠላው። በቃ ሰውነቴ በጣም ተበላሸ። ቦርጬ በቃ አሁን ያሳያቸዋለሁ እንዴት እንዳለና ቦርጬ አይወራም። በጣም ማለት ነው ሌላ ድጋሚ ያረገዝኩኝ ነው የሚመስለው እና በጣም በቃ ይሄ በተለይ ቢሮ አካባቢ ልቀላቀል መሆኑን ሳስበው በጣም ነው የከበደኝ እና በቃ ውሳኔ ነው ያስተላለፍኩ። በ3 ወሬ የልጄን ጡት ሳልቀንስ የራሴን ውፍረትን መቆጣጠር እችላለሁ ብዬ አሰብኩኝና የጡት ወተቴ እንደውም የተሻለ ነው የጨመረው። ምክንያቱም የተለያዩ የሚጠጡ ነገሮች፣ ውሃ፣ ጁሶች ምናምን የምጠጣቸው ነገሮች ነበርና ኢቭን ልጄ እስከ 7 ወር ድረስ ነው አልቤለት እየሄድኩኝ የሚጠባውና ያን ነገር እንዴት ነው ያሳለፍኩት የህይወት ጆርኒን ለእናንተ በግልጽ አስረዳችኋለሁና ምግብ ስትመገቡ እኔ ምንም አይነት ምግብ አልመርጥም። በቃ ጥብስ ነሽ፣ ቅቅል ነሽ፣ አጥሚት ብቻ ግን ምግብ በደንብ ነው የምመገበው የነበረውና ያን እናንተ መመገብ ያለባችሁን እውነት ነው። በደንብ አራስ ቤት መመገብ አለባችሁ።
ግን እንዴት ነው መመገብ ያለብኝ፣ ከዛስ እንዴት ነው ማስተካከለው የሚለውን ነገር ነጥብ መያዝ አለባችሁና የአኗኗር ዘይቤያችንን አስተካክለን ምን መሆን እንችላለን? ቀጮ መሆን እንችላለን። ከቀጮም አልፈን ደግሞ የተስተካከለ አቋም ያላት ሴት መሆን እንችላለን። ወደ ኖርማል ህይወታችን መመለስ እንችላለን። የተለያየ ቪዲዮዎች፣ ፎቶዎች አስገባላችኋለሁ። ለዛሬ ይህን ካልኳችሁ ይበቃል። ሰላም ሁኑ።